አንድ የአጻጻፍ ዘዴ እንዴት ነባሩን ሕግ ሊሽረው ቻለ? ከአራተኛው መቶ ክፍለ ዘመን በፊት ግዕዝ በጽሑፍ አናባቢዎችን አያካትትም ነበር። ግን በድንገት ለውጥ ተከሰተ። ግዕዝ ወደ አቡጊዳነት ተለወጠ። ይህን ለውጥ በማድረግም አሉ ከሚባሉ ሰማያዊ ቋንቋዎች ብቸኛው ሆነ። ለውጡን ማን አመጣው? ለምንስ አስፈለገ? ይህ ለውጥስ ከስልጣኔ አንጻር ምን አስተዋጽኦ ነበረው? ዛሬ ይህን ጉዳይ ከመሰረቱ እንቃኛለን። ጽሕፈት ሰዎች ቋንቋን በምስል መልክ እንዲይዙና እንዲያዩ ያስቻለ ስልጣኔ ነው። ሐሳብን ከዘመን አሻግሮ ለቀጣዩ ትውልድ ያስተላልፈበትና የሚያስተላልፍበት መሳሪያ ነው። ይሁንና በድንገት የተከሰተ ነገር አልነበረም። የሰው ልጅ ድምፅን፣ ባህልን፣ ትውስታን፣ ሕግንና ቅዱስ እሳቤዎችንና ተግባሮች መዝግቦ ለመያዝ በሚደረግ ጥረት ሺህ ዓመታትን ተጉዟል። ጽሕፈት መጀመሪያ ወካይ ምልክት በማበጀት ተጀመረ። ቀጥሎም በስዕላዊ መግለጫ፣ ከዚያም ወጥ በሆነ ምልክት፣ በመጨረሻም ስርዓት በተቀመጠለት ፊደል መወከል ተለመደ። ከአጻጻፍ ጋር በተገናኘ በተለያየ ዘመን በዓለም ላይ ብቅ ያሉ ስልጣኔዎች የራሳቸው መፍትሄ አስቀምጠው አልፈዋል። ዛሬ በዓለም ላይ ያሉ አያሌ የአጻጻፍ መንገዶች በዋና ዋና ምድቦች ተከፋፍለው ይገኛሉ። የአጻጻፍ ስርዓቶች የሚለያዩት ከቋንቋው ክፍል በሚወክሉት ነገር ነው። አንዳንዶች በዋናነት ተነባቢ ሲወክሉ፣ ሌሎች ለተነባቢና ለአናባቢ እኩል ዕድል ይሰጣሉ። አንድን የቃል ክፍል ቃልን ወይም ሐረግን በስዕላዊ ጠቋሚዎች የሚገልጹም አሉ። በዓለማችን ብዙ የአጻጻፍ ስርዓቶች ቢኖሩም ለእኛ ውይይት ጥቂቶቹን በምሳሌነት እንጠቅሳለን። አንደኛ፣ ምስላዊ ጽሑፍ ሊባል የሚችልና ቃሎች ወይም ሐረጎች በምስል የሚወከሉበት መንገድ ሎጎግራፊክ ሲሆን በዚህ ምድብ ቻይንኛ ተጠቃሽ ነው። ሁለተኛው፣ ሊነጣጠል የማይችል ድምፅ የያዙ የተነባቢ አናባቢ ፊደሎችን ጥምረት በአንድ ምልክት የመወከል ዘዴ ሲሆን ሂራጋና እና ካታጋና የተባሉ የጃፓን ቋንቋዎች በዚህ ምድብ ይካተታሉ። ሶስተኛው አልፋቤት ነው። ግሪክና ላቲን አልፋቤትን ከሚጠቀሙ ቋንቋዎች ዋነኞቹ ሲሆኑ በዚህ ስርዓት ተነባቢና አናባቢ ፊደሎች እኩል መብትና ክብር አላቸው። በተመሳሳይ ሁኔታ በፊደል ይወከላሉ፣ በጽሑፍም እኩል ያገለግላሉ። በአራተኛነት አብጃድ የሚባለውን የአጻጻፍ ስርዓት እንመለከታለን። አብጃድ በዋናነት ትኩረት የሚሰጠው ለተነባቢ ሆሄዎች ነው። አናባቢዎች በትንንሽ ምልክቶች ወይም ጭረቶችና ነቁጦች ይወከላሉ። በጽሑፍ ውስጥ አናባቢዎች በጭረት ተወክለው ሊገቡ ወይም ሙሉ በሙሉ ሊተዉ ይችላሉ። አረብኛ፣ ዕብራይስጥና ጥንታዊ የፊንቂኛ ቋንቋ በዚህ መንገድ ይጽፋሉ። በአምስተኛነት የምናነሳው አቡጊዳ የተባለው የአጻጻፍ ስርዓት ነው። በአቡጊዳ ተነባቢ ሆሄዎች አናባቢንም ባካተተ መልኩ ተቀርጸዋል። በሌላ አገላለጽ በአንድ ወጥ ምልክት የሚወከሉት ተነባቢ ፊደሎች በውስጣቸው አናባቢንም ይይዛሉ ማለት ነው። በዚህ ምድብ የሚካተቱ በርካታ ቋንቋዎች በእስያ፣ በአፍሪካና በሰሜን አሜሪካ ይገኛሉ። በእስያ ሂንዲ፣ ቤንጋሊ፣ ታሚል፣ ታይ፣ ላኦ እና ጥንታዊው የሳንስክሪት ቋንቋ፣ በኢትዮጵያ ግዕዝ፣ አማርኛ፣ ትግርኛ እና የመሳሰሉት እንዲሁም ክሪ እና ኢኑኢት የተባሉ የካናዳ ቋንቋዎች ከብዙ በጥቂቱ ሊጠቀሱ ይችላሉ። ለመሆኑ እርሶ ከኢትዮ ሴማዊ ቋንቋዎች ውጭ በሌላ ሀገር የአቡጊዳን አይነት የአጻጻፍ ስርዓት የሚጠቀሙ ቋንቋዎች እንዳሉ ያውቁ ነበርን? እነዚህ ቋንቋዎች ከህንድ አካባቢ በተጨማሪ በሰሜን አሜሪካ እንደሚገኙስ አስተውለው ነበርን? እስቲ ልምዶንና እውቀቶን ያጋሩን። የአጻጻፍ ስርዓትና ፊደል በሴማዊ ቋንቋዎች የተለመዱ መሆናቸው ይታወቃል። ከክርስቶስ ልደት በፊት በ1550 ዓመት ዓለም አካባቢ ፊንቂውያን የመጀመሪያውን ትክክለኛ የፊደል ገበታ ቀረጹ። እሱም ዛሬ ላሉት ብዙ የፊደል አጻጻፎች እንደ ምሳሌ በመሆን አገልግሏል። ከፊንቂኛ የፊደል አጻጻፍ ቀደም ብሎ የጥንታዊ ግብፃውያን ሄሮግሊፊክስ እና የአካዳውያን የጽሑፍ ዘዴዎች የነበሩ ቢሆንም የቃልን ክፍል የሚወክሉ ምልክቶች እንጂ የአንዳንዱን ድምፅ የሚወክሉ ፊደሎች አልነበሯቸውም። የፊንቂኛ የፊደል ገበታ ስርዓት ለግሪክ እና ለአራምኛ ፊደል እድገት ማሳየት ትልቅ ድርሻ ነበረው። የግሪክና የአራምኛ ፊደል ስርዓቶችም ሌሎች የፊደል ገበታዎች መፈጠር የበኩላቸው ሚና ተጫውተዋል። በአሁኑ ዘመን በአገልግሎት ላይ ያሉት እንደ አራምኛ፣ ዕብራይስጥ፣ አረብኛና ግዕዝ የመሳሰሉት ቋንቋዎችም ከፊንቂኛ ቀጥለው የራሳቸውን የፊደል ስርዓት ለመጠቀም በቅተዋል። አረብኛና ግዕዝ የየራሳቸው የተለያየ አጻጻፍ ሲኖራቸው፣ ዕብራይስጥና አራምኛ ግን ከአንድ ግንድ የሚመዘዝ ዘዴ ስለሚጠቀሙ ከፍተኛ ተመሳሳይነት ይታይባቸዋል። ላይ እንደተመለከትነው ሴማዊ ቋንቋዎች አብጃድና ውግዳ የተባሉትን የአጻጻፍ ስርዓቶች ይጠቀማሉ። ልዩነታቸው የሚመነጨው አናባቢዎችን ከሚያመላክቱበት ዘዴ ነው። የአብጃድ የአጻጻፍ ስርዓት ዋና ትኩረቱ ተነባቢዎች ላይ በመሆኑ አናባቢዎች አንዳንድ ጊዜ እንዲታዩ ሲደረግ፣ ብዙ ጊዜ ግን ይተዋሉ። ለምሳሌ በዕብራይስጥ አናባቢ ድምፆች ከተነባቢ ፊደሎች ጎን በላይ ወይም በታች በሚቀመጡ ነጠብጣቦች ወይም ነቁጦች የሚወከሉ ቢሆንም በብዙ ጽሑፎች ላይ እንዲታዩ አይደረግም። ቋንቋውን የሚያውቁና ልምድ ያላቸው አናባቢዎች ቃሎች ስለሚያውቋቸው አናባቢዎች የሌሉበትን ጽሑፍ በቀላሉ ማንበብ ይችላሉ። የአይሁድ መጽሐፍ ቅዱስ አናባቢ የለብም። በሌላ አነጋገር በበቤት የሚካተቱት ከበ እስከ ቦ ያሉት 7 ፊደሎች በሙሉ በአንድ ፊደል ብቻ ይወከላሉ ማለት ነው። አንባቢው ድምፁን በ ወይም ባ ብሎ የሚያነበው የተጻፈው ቃል ትርጉም ስለሚያውቅ ብቻ ነው። በዕብራይስጥ ቋንቋ አንባቢዎች የሚካተቱት ቋንቋውን ለሚማሩ ጀማሪዎችና ለትምህርት አገልግሎት ሲሆን ብቻ ነው።
በአቡጊዳ የአጻጻፍ ስርዓት ተነባቢዎች ቁልፍ መሆናቸው ባይካድም አንባቢዎቹም ሁልጊዜ በተገቢው ምልክት ተወክለው ይታያሉ። ግዕዝ፣ አማርኛ፣ ትግርኛና ሌሎች ኢትዮጵያዊ ቋንቋዎች የአቡጊዳን የአጻጻፍ ስርዓት ይጠቀማሉ። በእነዚህ ቋንቋዎች አናባቢዎችን ለማመላከት ከተነባቢ ፊደሎች ጎን በላይ ወይም በታች ነቁጦች ወይም ትናንሽ ምልክቶች ይጨምራሉ። የፊደሉን ቁመት ማሳጠር ወይም ማስረዘምም ሌላኛው የተለመደ መንገድ ነው። ለምሳሌ በኢትዮ ሴማዊ ቋንቋዎች ባ የተባለውን አናባቢ ድምፅ የሚያካተው ፊደል የዋናውን ፊደል በን የግራ እግር በማሳጠር ወ ደግሞ የዋናውን ፊደል የቀኝ እግር በማሳጠር ይጻፋሉ። ክርስትና በአራተኛው መቶ ክፍለ ዘመን በኢትዮጵያ መሰረት ከመጣሉ በፊት ግዕዝ አናባቢዎችን በጽሑፍ አይወክልም ነበር። ለምሳሌ ሌበን ቤት ብናነሳ በብቻ እንጂ ከቡ እስከ ቦ ያሉት ፊደሎች አይታወቁም ነበር ማለት ነው። ሌሎቹ ፊደሎች እንደዚሁ ነበር። ለመሆኑ በዚህ መንገድ ጽሑፍን እንዴት ማንበብ ይቻላል? እስቲ አንድ ጥያቄ እናቅርብ። ራሳችንን ከአራተኛው መቶ ክፍለ ዘመን በፊት ወደ ነበረው ዘመን እንውሰድና ቀጣዩን አረፍተ ነገር ለማንበብ እንሞክር። መልሱን በአሁኑ አጻጻፍ በግልጽ እናስፍረው። ዘመደ፣ አዘመደ፣ ተጠረረተ፣ በተነ፣ ሰረለተ። ይህን አረፍተ ነገር ለማንበብ አናባቢ የያዙ ፊደሎችን ድምፅ በማሰብና በማስገባት ትርጉም እንዲሰጥ ማድረግ ይኖርብናል። ለምሳሌ ዘመድ የሚለው ዘመድ ሊሆን ይችላል። አማርኛ ቋንቋን በደንብ የሚችል ሰው አናባቢ ድምፆችን ራሱ አውቆ ዘመደ፣ አዘመደ፣ ተጠረረተ፣ በተነ፣ ሰረለተ የሚለውን ዘመድ አዝማድ ተጠራርቶ ቤቱ ሰራለት ብሎ ያነበዋል። እናም አረፍተ ነገሩ ሲነበብና በዛሬው የአቡጊዳ አጻጻፍ ሲጻፍ ዘመድ አዝማድ ተጠራርቶ ቤቱ ሰራለት የሚል ይሆናል። ያም ማለት ዘመደን ዘመድ፣ አዘመደን አዝማድ፣ ተጠራርተን ተጠራርቶ፣ በተነ የሚለውን ቤቱን፣ ሰረልተ ተብሎ የተጻፈውን ደግሞ ሰራለት ማለት ዘመድ አዝማድ ተጠራርቶ ቤቱ ሰራለት ብለን እናነባዋለን ማለት ነው። ያኔ የነበሩ ሰዎችም ሲያነቡት ልክ እኛ ዛሬ የምንጽፈውን ድምፅ ይሰጡት ነበር። አናባቢዎች የያዙ ፊደሎች ባይጻፉም ሲነበብ ግን በትክክል ይነገሩ ነበር ማለት ነው። የአብጃድ አነባበብ ባለን የቃላት እውቀት በአገባብና ባለን የመረዳት መጠን ይወሰናል። በተነ የሚለው ቤቱን ወይም ቤቴን ሊሆን ይችላል። ነገር ግን ቤቴን ቢሆን ኖሮ የመጨረሻው ቃል ሰረለኝ መሆን ነበረበት። በተነ ሰረለኝ፣ ቤቴን ሰራለኝ ለማለት። በአራተኛው መቶ ክፍለ ዘመን በተደረገው ለውጥ የግዕዝ የአጻጻፍ ስርዓት ወደ አቡጊዳ ተቀየረ። ሁለተኛ አናባቢዎች በሙሉ በጽሁፍ ተካተቱ። ሶስተኛ እያንዳንዱ ፊደል በድምፅ የተለያዩ ሰባት ቅርጾችን ያዘ። አራተኛ ሌላም አዲስ ነገር ተፈጠረ። የፊደሎች አደራደር አሌፍ ቤት በሚል ከሚጀምረው የሰማያዊ ቋንቋዎች የጋራ መለያ ከሆነው ከአበገደ ወደ ሀለሃመ ተቀየረ። ሁለተኛ ጥያቄ በግዕዝ እና በአማርኛ ቋንቋዎች የፐን እና የጰን ድምፅ የያዙ ነባር ቃሎች እንደሌሉ ይታመናል። በዚህ መሰረት በአራተኛው መቶ ክፍለ ዘመን ከክርስትና ጋር ተያይዞ ጳ ያለባቸውን የግሪክ ቃሎች እንዲሁም ፐን የሚጠቀሙ የሮማይስጥ የዕብራይስጥ ቃሎችን ለማካተት በተደረገው ሂደት ፐ እና ጰ ፊደሎች በግዕዝ ፊደል ገበታ እንደተካተቱ ይታሰባል። እርስዎ ጰ እና ፐ ከአራተኛው መቶ ክፍለ ዘመን በፊት በግዕዝ ፊደል ውስጥ የነበሩ ይመስሎታል? እውቀቱን ያካፍሉ። ሶስተኛ ጥያቄ በአራተኛው መቶ ክፍለ ዘመን በተደረገው ለውጥ የፊደሎች አደራደር ከአበገደ ወደ ሀለሃመ መቀየሩን እንዴት አዩት? በእርሶ እይታ መደረጉ ጥሩ ነው ወይስ ባይደረግ ይሻል ነበር ይላሉ? በአጠቃላይ በእነዚህ መሰረታዊ ለውጦች በተለይም በአናባቢዎች በግልጽ መቀመጥ ምክንያት ግዕዝ ደረጃውን የጠበቀ የጽሑፍ ቋንቋ ሊሆን ችሏል። ማንኛውም ድምፅ በፊደል ስለተወከለ ቃሎችን ማንበብ እጅግ ቀላል ሆነ። የመጽሐፍ ቅዱስና የሌሎችም የእምነት መጽሐፍት መተርጎም ተፋጠነ፣ ተስፋፋ። በመጨረሻም ለአማርኛ፣ ለትግርኛና ለሌሎችም ቋንቋዎች የሥነ ጽሑፍ እድገት መሰረት ጣለ። በነገራችን ላይ አቡጊዳ ከመሰረቱ የእያንዳንዱን ፊደል ርቤዎች በትክክል ለመለየት እንዲያስችል ከተለመደው የመደዳ አቀማመጣቸው በተለየ መልክ ደርድሮ የማጥናት መንገድ ነው። ይሁንና የቋንቋ ባለሙያዎች የግዕዝን አይነት የፊደል አጻጻፍ ያላቸውን ማለትም በአንድ የድምፅ ቤተሰብ ውስጥ ያሉትን ከነአናባቢያቸው በአንድ የፊደል ቅርጽ በመወከል የሚጠቀሙ ቋንቋዎችን የአጻጻፍ ዘዴ ለማመላከት ተጠቅሞበታል። አቡጊዳን የአጻጻፍ ስርዓት መጠን አድርጎ መጠቀምን የቀየሰው ፒተር ቲ ዳንኤልስ የተባለው አሜሪካዊ የቋንቋ ባለሙያ ነው። እንደ አውሮፓውያን አቆጣጠር በ1990 አብጃድ እና አቡጊዳ የሚል ጥናታዊ ጽሑፍ ካቀረበ በኋላ በ1996 የዓለም የአጻጻፍ ስርዓቶች በሚል ስራዎቹን አሳተመ። ሰማያዊ ቋንቋዎች 5000 ዓመት የሚሸፍን የተጻፈ ታሪክ ያላቸውና ከጥንታዊ ቋንቋ መደቦች የሚካተቱ መሆናቸው እውን ነው። በአካዲኛና በፊንቂኛ ተጽፈው የተገኙ ጥንታዊ መዛግብት ስለ ጥንታዊ ሜሶፖታሚያና ሌቫንት እየተባለ በሚጠራው የመካከለኛው ምስራቅ ክፍል ስለነበረው ታሪክ፣ ስልጣኔና ማህበረሰባዊ ሁኔታ ግንዛቤ እንዲፈጠር አስችሏል። የሜሶፖታሚያ ስልጣኔ በዛሬው ዓለም ካርታ ላይ የዛሬቱን ኢራቅ፣ ምስራቃዊ ሶሪያን፣ ደቡብ ምስራቅ ቱርክን እና ደቡብ ምዕራብ ኢራንን የሚያካትት ነበር። ሌቫንት ደግሞ የዛሬቱን ሶሪያ፣ ሊባኖስን፣ እስራኤልን፣ ፍልስጤምን እና ዮርዳኖስን ከቦና አጠቃሎ የሚይዘውን ቦታ ይጠቁማል። አራምኛ፣ ዕብራይስጥ፣ ግዕዝና አረብኛ በጥንታዊ መጻሕፍትና በተሰነዱ መዛግብት የከበሩ ናቸው። በሃይማኖታዊና ትምህርታዊ መስኮች ጠቃሚነታቸው የጎላ ነው። በግዕዝ ከተጻፉ ሃይማኖታዊ ጽሑፎች ሁሉ ቀዳሚ የሆነው የግዕዝ መጽሐፍ ቅዱስ የተሟላ ይዘት ካላቸው ጥንታዊ ቅዱሳን መጻሕፍት የሚመደብ ሲሆን
በብዙዎች የመጽሐፍ ቅዱስ ትርጓሜዎች የማይገኙ አያሌ መጽሐፎችን በውስጡ አካቶ በመያዝ የሚታወቅ ነው። ትናንትም ሆነ ዛሬ የኢትዮጵያ ሃይማኖታዊና ባህላዊ ታሪክ ጠቃሚ አካል ከመሆኑም በተጨማሪ በኢትዮጵያ ለክርስትና መስፋፋት ወሳኝ ሆኖ ቆይቷል። ክርስቶስ በዋነኝነት የሚናገረው ቋንቋ አራምኛ ነበር። አራምኛ የመጽሐፍ ቅዱስ አዲስ ኪዳን ከተጻፈባቸው ቋንቋዎች አንዱ ነው። የዕብራውያን መጽሐፍ ቅዱስ የእስራኤላውያን ታሪክ ከእግዚአብሔር ጋር የነበራቸውን ግንኙነት፣ ህጎቻቸውንና እምነቶቻቸውን የሚያትቱ ጥንታዊ የአይሁድ ሃይማኖታዊ ጽሑፎች ስብስብ ሲሆን የተጻፈውም ከዘመናዊ ዕብራይስጥ በፊት በነበረ ጥንታዊ የዕብራይስጥ ቋንቋ ነው። ቁርአን ለእስልምና ቁልፍ የሆነ የአረብኛ ሃይማኖታዊ መጽሐፍ ነው። ቁርአንና ሌሎችም አረባዊ መጽሐፎች የእስልምናን እምነትና ተግባር አስኳል የሚወክሉ ሲሆን የእስልምናና የአረቡን ዓለም ቀዳሚ ታሪክ አካተው በመያዝ ይታወቃሉ። እነዚህ ሰማያዊ ቋንቋዎች በተጻፉ ታሪኮች የከበሩ መሆናቸውን የሚያሳዩ ጥቂት ምሳሌዎች ናቸው። የመሰነባበቻ ጥያቄ። እስቲ በአብጃድ መልክ የተጻፉትን ቀጣዮችን አረፍተ ነገሮች አንብቡና ተረዱ። ከዚያም በአቡጊዳ አጻጻፍ መንገድ እንደገና ጻፉና መልሶቻችሁን አጋሩን። ዝግጅቶቻችንን በመከታተል አብራችሁን ስለዘለቃችሁ ዕድሜ ይስጥልን ብለናል። የበይነ ልሳናት ደንበኛ ካልሆናችሁ እንድትሆኑ፣ አንድ ዝግጅት ካስደሰታችሁ በግርጌ ያለውን የወድጄዋለሁ ምልክት እንድትጫኑ፣ ሌሎች በሕይወት መልካም ነው ብላችሁ የምታስቡትን ዝግጅት ደግሞ እንድታጋሩ እያስታወስን በሚቀጥለው መርሃ ግብር ቸር እንዲያገናኝን በመመኘት እዚህ ላይ እንሰናበታለን።